በኢንስታግራም ገጿ የምትለጥፋቸው ፎቶዎች ለናጠጡ ባለሀብቶች ውብ ሴቶችን የሚያቀርቡ ደላሎችን ቀልብ ሳበም። ከዛም ከዩክሬን እስከ ዱባይ የተዘረጋ የማጥመጃ መረባቸውን ዘረጉም። ይህን ተፈጥሮ የቸረችሽን ውበት ለምን ማስታወቂያ አትሰሪበትም የሚል አስተያየት ከቅርብ ጓደኞቿና አድናቂዎቿ በኩል ታስተናግዳለች። የተዋጣላት ሞዴል መሆን የሁሌም ህልሟ ነው። ነገር ግን በአንድ ክፉ አጋጣሚ ይህን ህልሟን የሚያጨልም አባይት ክስተት ተፈጠረም። አንድ ቀን የሶሻል ሚዲያ መልእክቷን ስትከፍት ኮንግራጁሌሽን በሚል የደስታ ማብሰሪያ ተጥለቅልቋል። ይህ የብስራት ዜና ወትሮ ከምትናፍቀው የሞዴሊንግ ዘርፍ ጋር የተገናኘ ሊሆን እንደሚችል ገመተችም። በእርግጥም ግምቱ ከሆነው ነገር የተቀራረበ ሆነም። ሶሻል ሚዲያ ላይ ፎቶሽን ያየ አንድ ስመጥር ኩባንያ ማስታወቂያ ሊያሰራሽ ይፈልጋል የሚል ግብዣ ቀረበላት። ሂደቱ እጅግ አጠራጣሪና ማጭበርበር ሊኖርበት እንደሚችል ብትገምትም አሳማኝ የሆኑ ሰነዶችን አቀረቡላት። ቀረጻው የሚሆነው ዱባይ ስለሆነ ፈቃደኛ ከሆነች አሁኑኑ የጉዞ ፕሮሰስ እንደሚያልቅላት ተነገራት። እሱም ብቻ ሳይሆን ለዱባይ ቆይቷ የሚሆን ቅንጡ ማረፊያ መሰናዳቱን ከጥሩ መደለያ ጋር በዝርዝር አስረዷት። ይህን መልካም እድል ለቤተሰቧ ተናገረች። ቤተሰብ በልጃቸው ስኬት ደስተኛ ሆነም። ከዛም ሻንጧን ሸክፋ ወደ በረሃዋ ፈርጥ ዱባይ አቀናች። ነገር ግን በዝነኛ ህንፃዎች የተለበጠችው ዱባይ ለማሪያ የደገሰችላት ዝግጅት መልካም ዜና አልሆነም። የ20 ዓመቷ ታዳጊ በህይወቷ አስከፊ የሆነውን እጣ ፋንታ ተቀበለች። በዛሬው ጥንቅራችን ታዋቂዋ ሞዴል ማሪያ በዱባይ የገጠማትን የሰቆቃ ቀናት እንዳስሳለን። አብራችሁን ቆዩ። መጋቢት 2025 የዓለም ሚዲያዎች ስለ ሞዴሏ መጥፋት በሰፊው አስተጋቡም። ዱባይ በተሰናዳ የሆቴል ግብዣ ላይ የታደመችው ማሪያ ያለውን ድባብ ለእናቷ ደውላ አሰማች። ዝግጅቱ ከጠበቀችው በላይ አስደሳች መሆኑን በፈንጠዝያ ስሜት ሆና ለእናቷ ተናገረች። ነገር ግን ከዚያ የታምረኛ ምሽት በኋላ አድራሻዋ ጠፋ። ከቤተሰብ አልፎ የሰብአዊ መብት ተሟጋቾችን እንቅልፍ የነሳ ጉዳይ ሆነ። ስልኳ አይሰራም። ዱባይ ከመጣች በኋላ የተገናኘችው ከወኪሎቿ ጋር ብቻ ነበር። ነገር ግን እነዚህ ወኪሎቿ እነማን እንደሆኑ ከሷ በቀር የሚያውቅ የለም። በመጨረሻም ከ3 ሳምንታት የአምሳለ ሲኦል ቆይታ በኋላ መንገድ ዳር ተጥላ ተገኘች። ይህ ጉዳይ በዩክሬንና በአቡዳቢ ዲፕሎማቶች መካከል ታላቅ የቃላት ጦርነት አስነሳ። የዩክሬን ዲፕሎማቶች የዱባይ የጸጥታ ተቋማትን አጥብቀው ነቀፉ። ቀደም ብሎ የዱባይ ፖሊስ የሞዴሏን መጥፋት ተከትሎ ሌላ ማስተባበያ ሰጥቶ ነበር። ፖሊስ ሞዴሏ በሽርሽር መርከብ ላይ ሆና ስትዝናና ስለመታየቷ አረጋግጫለሁ አለም። በእርግጥም ይህ መረጃ ዝም ብሎ የተፈበረከ አልነበረም። ማሪያ ከዚህኛው ጉዟ በፊት በኢንስታግራም የምታጋራቸው ፎቶዎች ተመሳሳይ ይዘት ነበራቸው። በሌግዠሪ ሆቴሎች ግቢ ፎቶ እየተነሳ ትለጥፋለች። በቢች ዳር ስትንፈላሰስ የሚያሳዩ ምስሎችን በተደጋጋሚ ታጋራለች። ይህ ጉዞዋ ከወትሮ የተለየ ሆነና ደስታዋን ገተው እንጂ እንደ ዱባይና አቡዳቢ ባሉ ከተሞች ተደጋጋሚ ጉዞቿን ማድረግ ከጀመረች ሰነባበተች። የቅርብ ጓደኞቿ ሳይቀር ከመካከለኛው ምስራቅ ባለሀብቶች ጋር ያላትን ግንኙነት ማስተዋል ጀመሩም። ይሁንና ማሪያ ስለዚህ ጉዳይ ሲነሳባት ርስት አስቀይሳለች። ይልቁንስ ከትልልቅ ድርጅቶች ጋር የማስታወቂያ ስራ ስለመጀመሯ ታብራራለች። ጓደኞቿ ከጀርባ የደበቀቻቸው አንዳች ሚስጥር እንዳለ ጠርጥረዋል። ምንም እንኳን ጉዳዩን አምና ባትነግራቸው እንዲሁ አስታከው የቻሉትን ሊመክሯት ሞከሩም። ነገር ግን ማሪያ በምታያቸው ቄንጠኛ መደለያዎች ተታለለች። ለጓደኞቿም ሆነ ለቤተሰቧ ማስታወቂያ እንደምትሰራ ለማሳመን ብትሞክርም ደላሎች ያቀረቡላትን ሚስጥራዊ ግብዣ አምናበት ገባች። በቅንጡ ሆቴሎች የሚደረጉ ታላላቅ ዝግጅቶች ከመጋረጃው በስተጀርባ ሚስጥራዊ እቅድ አሰናድተዋል። በእነዚህ ዝግጅቶች ላይ ስመጥር ቱጃሮች ይታደማሉ። ዓለም ላይ ዝነኛ የተባሉ ሞዴሎችም የዝግጅቱ ድምቀት ናቸው። ወትሮ አኗኗራቸው ከህዝብ የተደበቀው የንጉሳዊ ቤተሰብ አባላት እዚህ ከፕሮቶኮል ውጭ ሆነው እንደ ተራው ዜጋ ይቦርቃሉ። ከፍተኛ የባለሰላጤው ባለስልጣናት ሳይቀር በእነዚህ ዝግጅቶች ላይ ቤተኛ ሆኗል። እንደ ታላቅ ባዛር የሚታየው ይህ ዝግጅት ሌሊቱ እየገፋ ሲሄድ ድብቅ ተልዕኮ ይጀምራል። ከተለያዩ ዓለም በደላሎች ተታለው የመጡ ቆነጃጅቶች አሁን በራሳቸው ላይ የማዘዝ ምንም አይነት መብት የላቸውም። ታዲያ ማርያም በዚህ ዝግጅት ላይ ለ6 ወራት ያህል ስትታደም ነበር። ነገር ግን ከመጋቢቱ ጉዞዋ በኋላ አጠቃላይ እንቅስቃሴዋ ተገታ። በየሰዓቱ ፎቶ መፖሰት ቀርቶ የስልክ ጥሪዋም ከአገልግሎት መስጫ ክልል ውጭ ሆነም። ከክስተቱ አንድ ሳምንት በፊት ለጓደኞቿ የ3 ቀናት የማስታወቂያ ቀረጻ ለማድረግ ወደ ዱባይ እንደምትሄድ ተናግራ ነበር። በዚህ የማስታወቂያ ስራ ዳጎስ ያለ ክፍያ ስለቀረበላት ስራውን ለመጀመር ቋምጣለች። ከዚህም በተጨማሪም ሌሎችም የማስታወቂያ ውሎችን እንደምትፈርም ቃል ተገባላት። ከአማላይ የማሳመኛ ግብዣዎች በኋላ በመጨረሻም ወደ ዱባይ ተጓዘች። በአሁኑ ግን እንደዚያ የቅንጦት ፎቶዎችን ተነስታ ማጋራት አልቻለችም።
ሁሉም ማህበራዊ ሚዲያ አካውንቶቿ ላይ ምንም አይነት አፕዴት የተደረገ ፖስት የለም። በዚህ መሃል አንዴ ብቅ ብላ በጣም ስራ ቢዚ ስለሆንኩ ነው የጠፋሁት እንዳታስቡ የሚል አጭር የጽሁፍ መልእክት አጋርታ ወጣች። ከዚህ አስቀድሞ ምሽት ላይ ለእናቷ ስልክ ደውላ ነበር። ከዚህ በኋላ ግን ሁሉም ነገር ቆመ። ስልኳ አይሰራም። አይዋት የሚል የቅርብ ሰውም ጠፋ። በዚህ ሁኔታ ቀናት ተቆጠሩ። ዓለም አቀፍ ሚዲያዎች ጉዳዩን እያራገቡት መምጣታቸውን ተከትሎም የአካባቢው ፖሊስ በርካታ ማስተባበያዎችን በተደጋጋሚ ሰጠም። የማሪያን ስልክ የያዘው ሰው በበኩሉም እሷን መስሎ ሚሴጆችን አከታትሎ ጻፈም። ቢሆንም የቅርብ ቤተሰቦቿ አሁን ማመን አልቻሉም። አንቺ ከሆንሽ በቪዲዮ ደዊ አሊያም ደግሞ በድምፅ አውሪም ቢሏትም ይሄን ማረጋገጥ አልተቻለም። ማሪያ ኋላ ላይ በራሷ አንደበት እንዳረጋገጠችው ከሆነ ከሆቴሉ ግብዣ በኋላ ከሌሎች ልጃገረዶች ጋር ወጣ ብሎ ወደሚገኝ አንድ ማረፊያ ተወሰዱ። ከዛ በኋላ የሆነውን ድርጊት ግን እንባ እየተናነቃት ማስረዳት አልቻለችም። ጉዳዩን በጥልቀት የመረመሩት ጋዜጠኞች እንደሚሉት ከሆነ በዚህ ቦታ በሆረር ፊልም የምናውቀው ባህላዊ አምልኮ ሳይቀር ተግባራዊ ይደረጋል። ቤቱ ድቅድቅ ጨለማ የዋጠው አስፈሪ ድባብ የተላበሰ ነው። ቢጮህ የሚሰማ የለም። ከ3 አስጨናቂ ሳምንታት በኋላ ማሪያ ከአንድ አስፓልት ዳር ወድቃ ተገኘች። ሰውነቷ ክፉኛ ተጎድቷል። አጥንቷ ተሰብሯል። ሙሉ በሙሉ መራመድ አትችልም። አንደበቷ ድምፅ አውጥቶ መናገር አልቻለም። በአስቸኳይ ወደ ሆስፒታል ተወሰደች። አስፈላጊው ሕክምና ክትትል ተደርጎላት ካገገመች በኋላ ወደ ሀገሯ ተላከች። በርካታ ሚዲያዎች ያጋጠሟትን ነገር እንድታስረዳ ቢጠይቋትም ከመናገር ተቆጠበች። ከዛም ከወራት ቆይታ በኋላ ፊልም የመሰለውን የሰቆቃ ቀናት በዝርዝር አስረዳች። ይህ መረጃ በአቡዳቢና በዩክሬን ባለስልጣናት መካከል ማከራከሩን ቀጠለም። የዱባይ ፖሊስ ኦፊሰሮች ከህንፃ ላይ ወድቃ እንደተጎዳች አስረዱም። ማሪያ በበኩሏ የተፈጠረውን ነገር በትክክል እንደማታስታውስ በመግለጽ ወኪሎቿ ፓስፖርቷን ቀምተው እኛ ያልንሽን ካላደረግሽ እያሉ ያስፈራሯት እንደነበር አብራራች። ከሆቴል አስወጥተው አካባቢ በደን ወደ ተሸፈነ ቤትም ይዘዋት ሄዱ። እዛ እሷን መሰል በርካታ ሴቶች ታግተዋል። ለመናገር የሚከብድ ኢሰብአዊ ድርጊት ሲፈጸምባቸው እንደነበር አስረዳች። ከሷ አስቀድሞ የተወሰዱት ሴቶች የሚደርስባቸውን ጥቃት ስታይ ሞቷን ተማጸነች። በተቻለ አቅም ከዚህ አስከፊ ቦታ የምታመልጥበትን እቅድ ነደፈች። የበሩ ጥበቃዎች ሊዘናጉ የሚችሉበትን ሰዓት በሂደት አጠናች። ከዛም ወሳኛዋ ቀን ደረሰች። አሁን ስለ ፓስፖርትም ሆነ ሌላ አስፈላጊ ነገር የምትጨነቅበት ሁኔታ ላይ አይደለችም። ዋና ዓላሟ ከዚህ ጨለማ በህይወት ማምለጥ መቻል ብቻ ነው። ስትፈራ ስትቸር በሩን ከፍታ ርጯን አቀለጠችው። ነገር ግን ይህ አደገኛ ግቢ ከሰው ጥበቃ ባሻገር በቴክኖሎጂም ይጠበቃል። የቤቱ ዙሪያ ገባ በደህንነት ካሜራ ታጥሯል። የማሪያ እቅድ ከጥበቃዎች ማምለጥ ቢያስችላትም ከዚህ ካሜራ እይታ መሰወር አልቻለችም። የማፊያው ጋርዶች ድኳን ተከታትለው ያዟት። ከዚህ በኋላ ከባድ አካላዊ ድብደባ አስተናገደች። በአንድ አስፈሪ ጠባብ የጨለማ ክፍል ውስጥ ተቆለፈባት። ነገር ግን ከድብደባው ብዛት የተነሳ የመትረፍ ዕድል እንደሌላት ሲረዱ አስፓልት ዳር ወስደው ጣሏት። ረብጣ $1 ይከፈልሻል ተብላ የተጋበዘችበት የማስታወቂያ ስራ የህይወቷ ምዕራፍ ላይ ጥቁር ጠባሳ ጥሎ አለፈ። ከዚህ በኋላ ሚዲያዎች የምርመራ ስራቸውን ቀጠሉ። ከማሪያ ባሻገር ሌሎች ሞዴል ተመሳሳይ ግብዣ ተደርጎላቸው ደብዛቸው ስለመጥፋቱም ተነገረም። ዲያናና ሶኒያ የተባሉ ሞዴሎች ለማስታወቂያ ቀረጻ ዱባይ እንደመጡ አልተመለሰም። የገቡበት አይታወቅም። ዲያና በዚህ አስፈሪ የጨለማ ክፍል ውስጥ ከማሪያ ጋር የመተዋወቅ ዕድል ነበራት። ታዲያ ከወራት በኋላ አንድ የሲቃ መልእክት ለማሪያ ልካ እንደነበር በምርመራ ተረጋገጠ። መልእክቱ እባክሽ እርጂኝ የሚል ነበር። ከዚህ በኋላ የዲያና አድራሻ የውሃ ሽታ ሆነ። የሶኒያን ታሪክ በተመለከተ ይበልጥ አስከፊ የሆነ ጭምጭምታ ተስተጋባ። አስከሬኗ ከወንዝ አጠገብ ተጥሎ ተገኘ። ይህን ተከትሎ የአስከሬን ምርመራ ለማድረግ ወደ ሆስፒታል ተላከ። በዚህ የሆስፒታል ምርመራ መሰረት ሟች ወንዝ ውስጥ ሰምጣ እንደሞተች ተረጋገጠ ተባለ። ነገር ግን ቤተሰቧ ይህን አምኖ መቀበል አልቻለም። አስከሬኗ ሲገኝ ሰውነቷ ላይ ቁስል መስተዋሉ የግድያው ምክንያት ከዚህ የተለየ ሊሆን እንደሚችል ፍንጭ ይሰጣል። ዓለም አቀፍ ተቋማት ጉዳዩን በጥልቀት ለመመርመር ቢሞክሩም ተጨባጭ ማስረጃ ማግኘት አልተቻለም። ሚዲያዎች ባደረጉት ማጣራት ከዚህ በፊት 5 ሞዴሎች ለቀረጻ ብለው እንደወጡ አልተመለሱም። ታዲያ የደህንነት ተቋማቱም ይሁን ሚዲያዎች አሁን ከአንድ ድምዳሜ ላይ ደርሰዋል። የባህረ ሰላጤው ቱጃሮች የገንዘብ ካዝናቸውን በመጠቀም እልፍ ዓለም አቀፍ ሞዴሎችን በማጥመር ላይ ተሰማርተዋል። ይህ ወጥመድ ከራሳቸው ውስልትና አልፎ የድብቅ ዓላማቸው አባል እስከ ማድረግ ይዘልቃል። የማሪያ ኮቫልቹክ ታሪክ ዓለምን ያነቃነቀ ቁጣ አስነስቶ ነበር። ጉዳዩ በገለልተኛ አካል እንዲጣራ ለማድረግ በርካታ ጥረቶች ተደርገውም ነበር። ነገር ግን ይህን ጉዳይ ገፍተው ያጣራሉ የተባሉ እውቅ ሚዲያዎች ብዙም ርቀት መጓዝ አልቻሉም። ባሉባልታ ደረጃ ከዚህ ሚስጥራዊ ተልዕኮ ጀርባ እልፍ ቱጃሮች እንዳሉበት ይነሳል። በግላቸው የሚጽፉ አክቲቪስቶች እነዚህ ቱጃሮች ይህን ፓርቲ እንደ አንድ ቢዝነስ እያራመዱ ስለመሆኑ ያነሳሉ። የመንግስት ባለስልጣናት በበኩላቸው ምርመራው ተጠናክሮ መቀጠሉን ገልጸው ዝርዝር መረጃ ከመስጠት ተቆጠቡ። ነገር ግን ሁሉም ነገር ከቱጃሮች ረጅም እጅ በላይ
መጓዝ እንደማይችል የሚያስረዱ ብዙዎች ናቸው። ወደ ታሪካችን ማጠንጠኛ ስንመለስ ማሪያ አሁን እያገገመች ትገኛለች። በርካታ ቀዶ ጥገናዎችን በተደጋጋሚ አድርጋለች። ሰውነቷ ሙሉ በሙሉ ወደ መደበኛ ጤናው ቢስተካከልም የትራውማ ተጠቂ ሆናለች። አልፎ አልፎ ሰቅሰቅ ብላ ታለቅሳለች። ዶክተሮች ጉዳቱ እስከ ሕይወቷ ፍጻሜ ድረስ ሊዘልቅ እንደሚችል ተናግሯል። መጀመሪያ ላይ የሆነውን ነገር በደንብ ማስታወስ ስለማትችል በዝርዝር ለማስረዳት እንደተቸገረች ገልጻም ነበር። አሁን የሆነባትን ነገር ማስታወስ ብትችልም በየቀኑ በርካታ ማስፈራሪያ መልእክቶች ይደርሷታል። ክስ የምትመሰርች ከሆነና ከዚህ በላይ ገፍተሽ የምትሄጅ ከሆነ ያለሽበት ድረስ መተን እንገልሻለን የሚል ዛቻ ይደርስባታል። ያም ሆኖ ማሪያ የምታስታውሰውን ሁሉ በሚዲያ ቀርባ ከመናገር ወደ ኋላ አላለችም። ፖሊስ በሰበሰበው ተጨባጭ ማስረጃም አስቀድሞ የነበሩ የስልክ ልውውጦችን ማግኘት ችሏል። በደም የተበከለ ስሜት የሚረብሽ ፎቶም በማስረጃው ተያይዟል። በዚህ ስራ ላይ የተሳተፉ ባለሀብቶች በኮድ ስም የሚጠሩ በመሆኑም የምርመራውን ሂደት ግን ፈታኝ አድርጎታል። ማሪያን ለመርዳት እየሞከሩ ያሉት ጠበቆች የተፈጸመው ነገር እውነት መሆኑን የሚያሳይ አስተማማኝ መረጃ የማግኘት ነገር ፈተና ሆኖባቸዋል። ከዚህ ሚሽን ጀርባ ረብጣ ዶላር የሚመዙ ቱጃሮች እንደመኖራቸው መጠን ጉዳዩን ተራራ መግፋት ያህል አድርጎታል። በመጨረሻም የማሪያ ጉዳይ ለሌሎች ማስተማሪያ ከመሆን የዘለለ ምድራዊ ፍርድ የማግኘቱ ነገር ተከርኖ ይብሰል ተብሎ ዶሴው ተዘጋም። አበቃን።